ማይግሪን ለየት ያለ ነው። በእኛ ሀገር አይደለም በዓለም ለየት ያለ ነው። ለማይግሪን የተወሰነ ሄድ ማሳጅ የሚባል ወይ ደግሞ የጭንቅላት ማሳጅ በማድረግ የተወሰነ ሪላክስ ማድረግ ነው እንጂ ማዳን ማይግሪን የማይታሰብ ነገር ነው። አሁንም ከብዙ ቦታ ጥያቄ እየቀረበልኝ ያለው ነገር ምንድነው ማይግሪን እንዴት ነው የሚድነው ነው እስከ መጨረሻው እኔ ጋር ያው በጣም ብዙ ሰው ነው ማይግሪን ከጀመርኩ በኋላ የተሰሩት ሁሉም ድነናል ነው የሚሉት። ያው የፈጣሪም ግን ተጨማሪነት እንዳለ ይዘነው የነርቭ ፖይንቶች አሉ ትንሽ ለሳይንስ ግልጽ ያልሆኑ በኤምአርአይ አይታይም። አሁን እሱም በኤምአርአይ ላረጋግጥ ብቻ ብል ሙሉ ለሙሉ እዚህ ላይ የትራዲሽናል ጥበብ ነው ያለበት ባህላዊ ጥበብ ነው ያለበት ማለት ነው። በሳይንሳዊ ላሳይብል በኤምአርአይ አይታይም። ከውስጥ ያለ ነርቭ አይደለም አብዛኛው የሰርቪካል የምንለው ከአንገታችን ከዛ ጋር ይዞ ከፊታችን ላይ ያለ የነርቭ ስርዓት እንዲቆጣ በማድረግ ከውስጥ የኤሌክትሪክ ንዝረቱን ነው እንትን የሚለው ግን ኤምአርአይ ላይ አይታይም። እኛ በእጃችን ፖይንት አሁን የማይግሪን ህክምና ውስጥ ሁለቱ ሙሉ ለሙሉ በቅተዋል። ከኔ በፊት እነሱ እንትን ብለው መጨረሻ ላይ እኔ ነኝ የምሰራው። ሶስተኛ ደግሞ የባለቤቴም ማይግሪን ላይ አራተኛ ሶስቷ እየመጣች ነው ያለችው። እንግዲህ ማይግሪን ግን ሙሉ ለሙሉ እያዳንን ያለ ነው ማለት ነው። ግን ከእግዚአብሔር ተጨማሪነት ጋር ነው የህክምና ስማረው። የዛኔ ግን ምን ነበር ከአንገት በላይ ህመምተኛ የለም እኛ ሀገር። ለምንድነው ያ ከአንገት በላይ ህመምተኛ በፊት ውስጥ ነው የምንሰማው አይደለ? ጭንቀት እንላለን ወይ ደግሞ ድብርት ውስጥ ገቡ ራስን ማጥፋት ምናምን የምንለው ከነዚህ ነርቮች ጋር የተገናኘ ነው። እነሱ በምንድነው በቴክኖሎጂ በኑሮ ወከባ ምክንያት የሚመጡ እንትኖች አሁን ወደኛ ሀገር ምን ሆኑ እኔ ልጆኝ የሌለ በፊት ማከም አልችልም ነበር። አሁን ላይ ማከም የቻልኩት የነሱ የሆኑ ዘመናዊ ነገሮች ሞባይል የምንለው ላፕቶፕ የምንለው የኑሮ ጭንቀቶች ወደኛ ሲመጡ ምን መጣ ከአንገት በላይ የምንለው ነገር ወደኛ ሀገር መጣ ማለት ነው። ከዛ ይሄን ህክምና በፊት የተማርኩትን አሁን ካለኝ የአናቶሚ እንትኖች ጋር አነጻጽሬ የነርቭ ፖይንቶች ጋር አጣመርኩትና ለነሱ በሚገባቸው ትምህርት ተሰጣቸውና አሁን ወደ ስራው ገባን እንጂ ትምህርቱን ከልጅነቴ ነው ያስተማሩኝ ማለት ነው። የነርቭ ፖይንቶችን ሌላ ምን ሰጠው መድኃኒቶች ወይ የሚጠጡ ነገሮች የሉም። በየነርቭ ፖይንቶችን በመንካት ነው